ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ? የኔ የዩቲዩብ ቤተሰቦች ደህና ናችሁ? እንዴት ከረማችሁ? እግዚአብሔር ይመስገን። ዛሬ በሌላ ምግብ ተገናኝተናል፣ ተመልሻለሁ። ዛሬ የምሰራላችሁ ላዛኛ ነው። እስከ መጨረሻው ተከታተሉ። በጣም የሚገርም ላዛኛ ነው የሰራሁት። እንደምታዩት አትክልቶችን በዚህ መልኩ ጥብ ላጥ አድርጌ ነው ማዘጋጃቸው። ከዛም ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲም፣ ካሮት እነዚህም በዚህ መልኩ ልጬ ከትፌ አዘጋጅቻቸዋለሁ። ምስሬንም ጥብ አድርጌ ማለት ነው። ያው ሁሉንም ነገር ስሰራ ስልጥ ምናምን ስከትፍ ያላሳየኋችሁ ቪዲዮ እንዳይረዝም ነው። ስለዚህ ድስታችን ላይ ኦሊቭ ኦይል ዘይት እናደርጋለን። ከዛ ቀይ ሽንኩርታችንን የከተፍነውን እናስገባለን። እንደዚህ ቆንጆ አድርገን እንጠብሰዋለን። ዘይት ያው እንደፈለጋችሁ ማብዛት ትችላላችሁ፣ ማሳነስ ትችላላችሁ። እኔ ዘይት ብዙም የሚወድ ቤተሰብ አይደለም ያለኝ። ስለዚህ ዘይቱን በጣም ትንሽ ነው ማድረግበት። በጣም ትንሽ ነው ያደረኩት። እንደምታዩት እንደዚህ እያደረጋችሁ እሳታችሁን ቀንሳችሁ እንዳይቃጠልባችሁ ጥብስ ታደርጋላችሁ። ከዛ የአዘጋጀነውን ቲማቲም እንጨምርበታለን። እንደምታዩት የቲማቲም ሱሳችንን ነው የምንሰራው በቅድሚያ ማለት ነው። እንደዚህ የራሱን ውሃ እስከሚጨርስ በደንብ አድርገን እንጠብሰዋለን። ከዛ 2 የሻይ ማንኪያ ቲማቲም ድል ተጠቅሜያለሁ። ቀለሙንም ቆንጆ ያደርገዋል። ካልወደዳችሁ መጨመር አይጠበቅባችሁ። ከዛም ያዘጋጀኋቸውን ነጭ ሽንኩርት ነው የምጨምርበት ማለት ነው። እንደምታዩት ድቅቅ አድርጌ ከተፍኳቸውን ነጭ ሽንኩርቶች ጨምርበታለሁ። በጣም ነው የሚያምረው ሶሱ። ከዛም አጥበን ያዘጋጀነውን ምስር እንጨምራለን። ምስራችንን ምንም አይነት ውሃ ሳንጨምር በደንብ ከሽንኩርቱ ጋር ቲማቲሙ ጋር በደንብ እንደዚህ አድርገን እናሸዋለን። እሳታችንን ቀነስ አድርገን ከዛም ቅመማ ቅመሞቻችንን እንጨምራለን። የተጠቀምኩት ቅመም ግማሽ የሻይ ማንኪያ ሮዝመሪ፣ ግማሽ የሻይ ማንኪያ የበሌ ቅጠል ወይም የወይን ቅጠል የተፈጨ፣ ግማሽ የሻይ ማንኪያ ሮዝመሪ፣ ግማሽ የሻይ ማንኪያ ከሙን፣ ግማሽ የሻይ ማንኪያ ብላክ ፔፐር እና 1 ሙሉ የሻይ ማንኪያ ጨው ነው የተጠቀምኩት። እንዲሁም ደግሞ ላይዎ ይባላል ወይም ደግሞ የወይን ቅጠል የደረቀ ነው። እሱንም 3 ፍሬ ጨምሬበታለሁ። አሪፍ ነው ለጣዕም። አረብ ሀገር ላይ በጣም በብዛት ይጠቀሙታል እና እኔም ደግሞ ጨምራለሁ፣ ደስ ይለኛል። ሩዝ ምናምን ስቀቅልም እንደዚህ እንትን ስሰራ ሶስ ጨምርበታለሁ። ከዛ ውሃ አፍልተን አዘጋጅተን ነበር፣ እሱን ጨመርኩኝ። እንደዚህ አድርገን በሚበቃን ውሃ እንጨምርበታለን። በጣም መቅጠን የለበትም። ለላዛኛ ነው የምሰራው እንደነገርኳችሁ ዛሬ። አሁን እንደዚህ ብስል ብሎልናል ምስራችን። አሁን በስሏል። በቃ ኦልሬዲ ኦቭን ውስጥ እንከተዋለን። ስለዚህ በጣም ማብሰል አይጠበቅባችሁ። እንደዚህ ሳይፈርስ ቆንጆ የሆነ ምስር ነው የሆነው ማለት ነው። ወጥ በሉት በቃ። በርበሬ ነው የሚቀረው እዚህ ጋር። ከዛም በዚህ መልኩ ምስራችንን ካዘጋጀን በኋላ እሳታችንን በቃ እንቀንሳለን እና የቅድም ያሳየኋችሁን ዙኪኒ፣ ማሽሩም፣ ቀይ ስር እና ካሮቶቼን በዚህ መልኩ ሰነጣጥቄያቸዋለሁ። በቁመቱ ሳሳ እያደረኩኝ እንደዚህ ስሰነጥቅ፣ ይቅርታ ካሜራ አላበራሁም ነበረ። ብቻ በዚህ መልኩ ሰንጥቄዋለሁ ማለት ነው። ልጬ አጥቤ ያዘጋጀሁትን። ከዛ ኦቭናችን ውስጥ የምንከትበትን አዘጋጀው። እሱ ላይ ትንሽ ዘይት ካደረጋችሁ በኋላ ከስር እንደዚህ ያስተካከላችኋቸውን አትክልቶች በዚህ መልኩ ታነጥፋላችሁ። ከዛ እንጉዳዩን ያው ውጭ ከወጣ በኋላ የጨመርኩት በጣም እንዳይበስል ስለሚፈለግ ይኸውላችሁ በዚህ መልኩ እንደዚህ ያደረግን
ያዘጋጀናቸውን አትክልቶች ተራ በተራ እንደዚህ እያደረግን እናነጥፋቸዋለን። በጣም ተወዱታላችሁ፣ ሞክሩት። እኔ በጣም ነው የምወደው አትክልት፣ በጣም ነው የምወደው አትክልት አፍቃሪ ነኝ። ይኸውላችሁ በዚህ መልኩ እንደዚህ እናደርገዋለን። የሚገርም አማራጭ ነው፣ በተለይ ለጾም በጣም ቆንጆ ነው። እኔ ግን ዛሬ የምሰራው ለእንግዳ ነው። ስለዚህ እንግዶቼ ደግሞ ጾመኛ አይደሉም ማለት ነው። ቺዝ እንጨምርበታለን መጨረሻ ላይ። እናንተ ግን ቺዝ አጨምሩ። በዚህ መልኩ ትሰሩትና ኦቭናችሁ ውስጥ መክተት ትችላላችሁ። ይኸውላችሁ መጨረሻ ላይ የማደርግበት ዙኩኒው ነው። ዙኩኒው የመድረቅ ምን ማለት ባህሪ የለውም እና ዙኩኒው መጨረሻ ላይ ማድረግ ትችላላችሁ። ከዛም ቺዝ አስገባለሁ። እንግዲህ ይቅር በሉኝ ጾመኞቼ፣ እኔ ራሴ አልቀመስኩትም የሰራሁትን ማለት ለጾመኞች ለፍስክ የሚበሉ ሰዎች ስለሰራሁት እና እናንተ ግን ምንም አይነት ቺዝ ሳትጨምሩ፣ እኔ ድጋሚ ሞክረዋለሁ ብያለሁ። የጾም በእርግጠኝነት በጣም ነው የሚጣፍጠው። ይኸውላችሁ ኦቨናችን ውስጥ አስገብተን ካበሰልነው በኋላ ምን አይነት ውጤት እንዳለው እንዴት እንደሚያምር አያምርም? በጣም ነው የሚያምረው። በጣም ነው የሚያምረው። አያችሁት? እጅግ በጣም ነው የሚያምረው እና ሰርታችሁ ሞክሩልኝ ውዴቼ። ስለተመለከታችሁኝ በጣም አመሰግናለሁ። ይህ ካለቀ በኋላ ደግሞ ቀረጽኩላችሁ። አያችሁት ምን እንደተረፈ ተመልከቱ። ሰላም ሁኑልኝ።